ስሜ መክቦንድ ይባላል። በአፍሮ ኮንስትራክሽን ኢንጂነሪንግ ዲፓርትመንት ኃላፊ ነኝ። አፍሮ ኮንስትራክሽን ፊኒሺንግ ኮንትራክተር ነው። በፊኒሺንግ ስራዎች ላይ በዋተር ፕሩፊንግ፣ ፍሎሪንግ እና ሌሎች ተጓዳኝ የፊኒሺንግ ስራዎች ላይ የሚሰራ ድርጅት ነው። ፐርሰናሊ እኔ በግሌ በዚህ ስራ ላይ 9 ዓመት ቆይቻለኝ። በአፍሮ ኮንስትራክሽን ደግሞ 7 ዓመት ቆይተናል። ከሲካ ጋር መስራት ስንጀምር ኢኒሻሊ ኤክሳይትድ ነበረን። ምክንያቱም ስለ ሲካ እናውቃለን፣ ብራንዱን እናውቃለን፣ ረጅም ጊዜ ያስቆጠረ ድርጅት እንደሆነ እናውቃለን። በ1910 አካባቢ ነው የተመሰረተው። ኦልሞስት የ100 ምናምን ዓመት ድርጅት ጋር አብሮ የመስራት እድሉን ስናገኝ በጣም ኤክሳይትድ ነበርን። የራሳችንን አሻራም አብረን ከነሱ ጋር እንደምናሳርፍ አምነን ነበር የተነሳ ነው። ሆፕፉሊ አሁንም ያንን እያደረግን ያለ ነው ብለን እናምናለን። ሲካ ኢዝ ዘ ብራንድ ነው እና ዘ ብራንድ ደግሞ ፕሮቫይድ የሚያደርጋቸው ፕሮዳክቶች ዘ ቤስት ሪላያብል ፕሮዳክቶች ናቸው። ሃይ ኳሊቲ ፕሮዳክቶች ናቸው። እድሜውም ይናገራል። አንድን ፕሮዳክት ለ100 ምናምን ዓመት ይዞ መቆየት ማለት ያንን ፕሮዳክት ደግሞ ደጋግሞ የማሻሻል ኢምፕሩቭ የማድረግ እና ኳሊቲውን የማምጣት ጊዜው ራሱ ነበረ። እሱን ደግሞ ኦልሞስት በዓለም አቀፍ ደረጃ የሚታወቅ ነገር ነው ብለን እናምናለን። በጣም አሉ። ፍሎሪንግ ጀምሮ እስከ ዋተር ፕሩፊንግ፣ ከኮንስትራክሽን ኬሚካሎች ጀምሮ የተለያዩ ፕሮዳክቶች አሉ። ሲካ ጋር ስንሰራ በአብዛኛው ቫልዩ የምንሰጠው ነገር ፓርትነርሺፕ ነው። ምክንያቱም የሲካ ጋር ያለው ስሜት የቤተሰብነት ስሜት አለው። ያ ማለት ምንድነው? እኛ አውቶራይዝድ አፕሊኬተሮች ነን። ኬሚካሉን የሚሸጡ ሌሎች ዲስትሪቢዩተሮች አሉ፣ ዋና ካምፓኒዎች አሉ። ሁላችንም እንደ ቤተሰብ አብረን ነው የምንሰራው። ሲካ እኛን አፕሊኬተሮቹን በተለያየ ጊዜ አዳዲስ ፕሮዳክቶች በመጡ ቁጥር፣ አዳዲስ ሲስተሞች በመጡ ቁጥር ስልጠና እየሰጡን ሰራተኞቻችን እኛንንም የተሻለ እውቀት እንዲኖረን ስራው ላይ ካሉ ኮምፒውተሮች የተሻለን ሆነን እንድንገኝ ያግዙናል፣ ይረዱናል። ፓርትነርሺፓቸውን በደንብ ቫልዩ እናደርገዋለን። የመጨረሻው ጥጉና ክሪቲካሊ የሚያስፈልግ ነገር ብለን የምናምነው ፐርፎርማንስ እና ሪያቢሊቲ ነው። አንድን ነገር ስንሰራበት ኬሚካል የምንጠቀማቸው እቃዎች፣ ግብአቶች ፐርፎርማንስ የወረደ ወይም አነስተኛ ከሆነ ከፍተኛ የሆነ ጉዳት ነው የሚያመጣው። ከቢልዲንጎች መፍረስ ጀምሮ እስከ ተለያዩ ጥፋቶች ይመጣሉ። ስለዚህ የምንጠቀማቸው ግብአቶች ግዴታ ኳሊቲያቸው ከፍተኛ ሪላያብል የሆኑ ፕሮዳክቶች መሆን መቻል አለባቸው። ሲካ ደግሞ የሚያቀርበው እነዚህን ፕሮዳክቶች ነው። እኛ የምንሰራው እነዚህን ፕሮዳክቶች የተጠቀምን ስለሆነ ሪላያብል መሆኑ ግዴታ ነው ፕሮዳክቶቹ ላይ። ጀነራሊ እንደ ሀገራችን እንደገና አፍሪካ ውስጥ እንደመሆናችን እና ሰርድ ወርልድ ካንትሪ እንደመሆናችን ብዙ ፕሮዳክቶች በምንፈልጋቸው ልክ እና እንትን አልነበሩ። ሀገራችን አዳጊ ሀገር ነው። ሁሉም ሴክተር ላይ ኮንስትራክሽን አለ። ከጤናው ሴክተር፣ ከትምህርቱ ሴክተር፣ ኤቭሪ ሴክተር ላይ ሁሌም ኮንስትራክሽን አለ። እዚህ ኮንስትራክሽን ሴክተሩ ሰፊ ሆኖ ሳለ ግን ደግሞ የሚያስፈልጉን ግብአቶች እና ኬሚካሎች አለመገኘታቸው ቅድም ያልነውን ፐርፎርማንስ እና ሪላያቢሊቲ ኢሹ ብዙ ጊዜ ይፈጥርብን ነበረ። አንድን ስራ አፍጥኖ መስራት ሊኖርብን ሊሆን ይችላል። ያንን ፕሮጀክት በሚገባው ፍጥነት ለመስራት አክሰለሬተር ኬሚካል ሊያስፈልገን ይችላል። ያንን አክሰለሬተር ኬሚካል እዚህ ማግኘት ካልተቻለ ሌላ እንትን ነው። ምናልባት ቦታዎቹ ከፍተኛ የሆነ ሙቀት ያለባቸው ቦታዎች ሆነው ሪታርደር ኬሚካል ሊያስፈልገን ይችላል። የተለያዩ ኢሹዎች ነበሩ ኮንስትራክሽን ላይ። የሲካ እዚህ ደግሞ መግባት እና ከሲካ ጋር በመስራታችን እነዚህ ኢሹዎች በተወሰነ መንገድ እየቀረፍን ያለ ነው። ወደፊት ደግሞ ሞር በደንብ ሪዞልቭ እንደምናደርጋቸው እምነታችን ነው። አሉ ብዙ ፕሮዳክቶች አሉ። ለምሳሌ ከዋተር ፕሩፊንግ ብንወስድ ብዙ ክላይንቶች አሉ። ከሬዚደንሻል አንስቶ እስከ ገቨርንመንታል ቢልዲንጎች ክላይንት እንዳልኳቸው ብዙ ወጪ አውጥቶ ብዙ ነገር ከገነባና ጥቅምት ላይ ተመርቆ ምናልባት ሰኔ ላይ ከፍተኛ ዝናብ ሲመጣ በከፍተኛ ሁኔታ ዋተር ፕሩፊንግ ፌል ሊያደርግ ይችላል። ከላይ ሊያፈስ ይችላል፣ ከታች ሊያፈስ ይችላል፣ ሽንት ቤቶቹ ሊያፈሱ ይችላሉ። ብዙ ፕሮብሌሞች ሲያጋጥሟቸው ገጥሞናል። እኛንም ቀርቦናል፣ ነግሮናል። የተለያዩ ፕሮዳክቶችን ተጠቅሞ ፌል ያደረጉ ነገሮችን ሰርተናል። ከሲካ ጋር አብረን ቀይረናል፣ አስተካክለናል። ብዙ ቻሌንጆች ያጋጥሙናል። እነሱን ሪዞልቭ አድርገናል። ከነሱ መሀል ልጠቅሰው የምንችለው አንዱ በጠቅላይ ሚኒስትር ጽህፈት ቤት ኦልሞስት 6500 ካሬ ላይ ያረፈ አዳራሽ ላይ በአክሬሊክ ዋተር ፕሩፊንግ ተሰርቶ ያ ነገር በጣም ፌል አድርጎ ለረጅም ጊዜ ፐርሲስት አድርጎ ነበረ። መሰብሰብ በማይቻልበት ደረጃ ነው። በቃ ዝናብ ከዘነበ ጣሯ ያፈሳል እና ያንን ፕሮጀክት በኮላቦሬሽን ከቫርኔሮች ጋር እንደገና ደግሞ ከስዊዘርላንድ የመጡ የሲካ ቴክኒሻኖች ጋር አንድ ላይ በመሆን 6500 ካሬውን በኤምቲሲ ቴክኖሎጂ ሞይስቸር ትሪገር ኬሚስትሪ በሚባል ኬሚካል ዋተር ፕሩፍን ሰርተናል እና ለረጅም ዓመታት ፐርሲስት አድርጎ የነበረን ችግር በዛ መንገድ ቀርፈናል። የሰጠነውን ዋረንቲ የ25 ዓመት ተመሳሳይ ኬዝ የነበረው የወጋገን ባንክ ሄድ ኦፊስ በየሲዝኑ ዝናብ በዘነበ ቁጥር በቃ ከታች ያለ ፕሬዚደንታል ኦፊስ ስር
ውሃ በጣም ይፈስ ነበረ። ሲሎፍሌክስ በሚባል ኬሚካል ፋይበር ሬንፎርስድ አክሪሊክ ዋተር ፕሩፊንግ ሲስተም ተጠቅመን ሰርተናል። እነሱም 10 ዓመት ዋረንቲ ሰጥተናል። እስካሁን ምንም የተፈጠረ ኢሹ የለም። ይሄ ዋተር ፕሩፊንግ ላይ ነው። ፍሎሪንግ ላይም እንደዚህ የተለያዩ ፋብሪካዎች ላይ የተሰሩ ፉድ ኢንዱስትሪዎች ላይ የተሰሩ ኢፖክሲዎች ፌል አድርገው ዲቦንድ አድርገው ፒል ኦፍ አድርገው እንደገና እንደ አዲስ በሲካ ፕሮዳክት ሰርተናል። ሃይ ኳሊቲ ነው፣ ሪላየብል ነው። ማንም ሃይ ኳሊቲን ስራ የፈለገ ክላይንት ሲካ ጋር ከመጣ የፈለገውን ነገር አግኝቶ ይሄዳል ማለት ነው። ያ ነው አጋጥሞ የሚያውቀው ለዛን ይፈታ ነው። ኦፍኮርስ ሌላ ምን እንጠቀማለን? ሲካን ነው የምንጠቀመው። ምክንያቱም ሲካ የሚይዛቸው ፕሮዳክቶች ሃይ ኳሊቲ ቤስት እና ሪላየብል ናቸው። መጠቀማችንን ኦብቪየስሊ እንቀጥላለን ማለት ነው። አንድ ቀን መርጦ ፒክ ማድረግ ይከብዳል። ሪላየብል ብዬ ነው የማስበው። ሪላየብል whatever you need is the best and high quality product ስለሆነ it's reliable በቃ ልትተማመኑበት የምትችሉት ፕሮዳክት ሲካ ጋር አለ። ሃይ ኳሊቲ ያለው ስታንዳርድ የጠበቀ ፕሮጀክት የምትፈልጉ ከሆነ ኑና አብረን እንስራ ነው።